እስራኤል ነደደች። የእስራኤል ሕዝብና መንግስት የድረሱልኝ ድምፅ እያሰማ ነው። በኢየሩሳሌም አቅራቢያ የሰደደ እሳት ተቀጣጠለ። ዋና መንገድ ተዘግቷል። ማህበረሰቦች ተፈናቅለዋል። ቀይውን ለቆ የሚሰደደው ሕዝብ በርክቷል። ሰላም ጤና ይስጥልኝ የዞጊ ሚዲያ ቤተሰቦች፣ አሁን የተሰማ ሰበር መረጃ አለ። እስከ መጨረሻው ይከታተሉ። የሚለቀቁ ሰበር ዜናዎችን ፈጥነው እንዲያገኙ ዞጊ ሚዲያ የዩቱብ እና የቲክቶክ ቻናሎቻችንን ፎሎ፣ ሰብስክራይብ ያድርጉ። የደውል ምልክቷን የሚጫኑ አሜሪካንን የሲኦል መልክ የሰጣት የቅርቡ የሰደድ እሳትን ከዚህኛው ጋር በማያያዝ ለሰሩት ስራ የተከፈላቸው ነው የሚሉ ድምፆች እየተበራከቱ ባለበት በዚህ ሰዓት እስራኤል ከተሞች በጭስ ተከበዋል። የተፈጥሮ አደጋ ወይስ የተንኮል ስራ? የዘሩትን ማጨድ አሊያስ የፈጣሪ ቁጣ? ፍርዱን ለጊዜና ለህዝብ ትተን ወደ ዜናችን እንመለስ። ረቡዕ ዕለት ከኢየሩሳሌም ወጣ ብሎ የሰደድ እሳት በመነሳቱ ማህበረሰቡን ለቀው እንዲወጡ ተደርጓል። ዋና ጎዳናዎች ሁሉ ተዘግተዋል። እስራኤል እሳቱን ለመዋጋት ዓለም አቀፍ እርዳታ እንዲደረግላት ስትማጸን ነበር። በዋና ጎዳና መንገድ አንድ ከኢየሩሳሌም ወደ ቴል አቪቭ በሚወስደው አውራ ጎዳና ላይ እሳቱ ቃጠሎ ሲቃጠልና ሰዎች መኪናቸውን ጥለው ከእሳቶች ሲሸሹ በአካባቢው ኮረብታዎች ላይ ጥቅጥቅ ያለ ጭስ ሲወጣ በቪዲዮ ተቀርጾ ተለቋል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እንዳሉት እሳቱን ለማጥፋት ጣሊያንና ክሮኤሺያ የእሳት አደጋ መከላከያ አውሮፕላኖችን ልከዋል። እስራኤል ለግሪክ፣ ለቆጵሮስና ለቡልጋሪያ የድረሱልኝ ጥሪዋን ማቅረቧንም የውጭ ጉዳይ ሚኒስትሩ አስታውቋል። በማዕከላዊ እስራኤል በከባድ ሙቀትና ንፋስ የተነሳ የሰደድ እሳት በመነሳቱ የእስራኤል የደህንነትና የነፍስ አድን ሰራተኞች በማዕከላዊ እስራኤል አትሩን አቅራቢያ ሲራወጡ ህዝቡ አካባቢውን ለቆ እንዲወጣ ሲያስተባብሩ የተቀረጸው ተንቀሳቃሽ ምስሎች ማህበራዊ ሚዲያ ላይ በስፋት ተለቀዋል። የእስራኤል ሚዲያ እንደዘገበው 120 የእሳትና የነፍስ አድን አገልግሎት በደርዘን የሚቆጠሩ ቡድኖች አውሮፕላኖችና ሄሊኮፕተሮችን በማሰባሰብ እሳቱን ለመቆጣጠር ጥረት ማድረጋቸውና ወታደራዊ ፍተሻና የነፍስ አድን ኃይሎች ስራውን እየረዱ መሆናቸውን ገልጿል። ጨምረውም የሶስት አካባቢ ማህበረሰቦች ለቀው እንዲወጡ መደረጉን ፖሊስ ተናግሯል። በትንሹ 13 ሰዎች ቆስለዋል። እስካሁን የሰው ሞት ሪፖርት እንደሌለም ታውቋል። እሳቱ የተቀሰቀሰው በእስራኤል ለወደቁ ወታደሮች መታሰቢያ ቀን ሲሆን በኢየሩሳሌም ሊካሄድ የነበረው ይህ ዋና መንግስታዊ ዝግጅትን ጨምሮ የነፃነት ቀናቱን ዋዜማ የሚያደርጉ በርካታ ስርዓቶች ተሰርዘዋል። እስራኤልም እስካሁን በሰደድ እሳት ውስጥ ነች። ቀሪ ነገሮችን እንዲከታተሉ ፎሎ እና ላይክ፣ ሰብስክራይብ፣ ሼር ያድርጉ። ዞጊ ሚዲያ